መፍጠር ተአምር ነው አለ አላህ Subhanahu Wa Ta'ala። ንግግሮቻችንን ቀለሞቻችን ተክለሰውነታችን ምናምናችን መለያየቱ ራሱ የኔ ተአምር ነው አለ። ሰማይና ምድር በቀንና በሌሊት መፈራረቁ የኔ ተአምር ነው አለ። ከሰማይና ከምድር መፈራረቅ ፀሐይ ወጥቶ መሽቶ ንጋት ሆኖ ከመመለስ ተአምር ጋር አላህ ትዳርን ተአምሬ ነው አለ። የአላህ ተአምር ይሄ ማንኛውም ሰው ወደዚህ ትዳር ሲገባ የተከበረ ቃል ኪዳን ውስጥ ነው የሚገባው፣ የአላህ ተአምር ውስጥ ነው የሚገባው። ለዛ አላህ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ። ትንሽ ስለዚህ ቁርአን አወራና ንግግሬን አበቃለሁ ኢንሻአላህ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም ማለት እንደው እኮ አላህ እኮ ሌላ ተፈጥሮ ያላቸው ነገሮች ቢያጋባ ነው እንዴት ነበር የምንሆነው? ሰው ባይሆን እናገባው ማለት ነው። አስቡት፣ ሰው ባይሆን ና ስትለው ምናምን ቢል ማለት ነው። እንዴት ነው ሰው እንስሳ በሚያገባበት ዘመን ማለት ነው። ገባችሁ? ሰው እንስሳ በሚያገባበት ዘመን አላህ Subhanahu Wa Ta'ala ومن آياته أن خلق لكم من أنفسكم ማለት ከሰው ልጅ የሆነን ከራሳችሁ ነፍስ የሆነን የእናንተን አምሳያ የሆነን አካል ነው የምናጋባው። ኮቴል አልቆ ዛሬ እኮ ማህደራ ቀን አይደለም ይላል። ሙቀቱ ከባድ ነው ደግሞ ጋብቻ ፊት ለፊት ባይሞቀም አላኩልሃል። ومن آياته أن خلق لكم من أنفسكم الله ደግሞ አዝዋጀን ማለት ጥንድ ተቃራኒ ጥንድ ማለት ነው። በነገራችን ላይ አንድ አይነት ጥንድ ማለት አይደለም፣ ተቃራኒ ጥንድ። ሰው ተመሳሳይ ጾታ በሚያገባበት ጊዜ የኔ ተአምር ተቃራኒ የሆኑ ጥንዶችን ማጣመር ነው አላህ አዝዋጀን። ከዛ ደግሞ የማትተዋወቅ ሰው ነህ አትተዋወቅም። አይታት ነው በከዚህ አልነገርከንም አልሸወርከንም ማለት አልሸወርከንም ሁለቱን የነገርከን አልሐምዱሊላህ። አላኩል ያህል ድንገት ሲያይ ወይ ድንገት የሆነ ቤተሰብ ሲጠይቅ ወይ ሲያልፍ ምናምን ያገኘው ሰው አላህ በተአምሩ ግን አንደኛችሁን በአንደኛችሁ ውስጥ እናረጋጋለን አለ። ሊተስኩኑ ኢለይሃ ምን ማለት ነው? ውር ሲል የነበረ ሰው በጠቅላላ ምን ይሆናል? ቀጥ ይላል ማለት ነው። ላጤ ባህሪ ውር ማለት ነው። በቃ ባለበት ነው። ዝም ብሎ ምግብ ሲያነሳ ተመልከቱት፣ እኩያውን ነው የሚያነሳው። ቁመቱ ሲያወራም ተመልከቱት። እንደዛው ነው። ውር የሚል ሰው የሚያረጋጋ ነው። ተስኩኑ ኢለይሃ። ከዛ ደግሞ እንደው አንዴ ተገናኝታችሁ እንዳትነጣጠሉ ከኔ ተአምር የሆነ እዝነት ያስፈልጋል። ምን የሚያዛልቅ وجعل بينكم مودة ورحمة صاحب التهرير والتنوير المعشوق من إلى المستلاجه الله وجعل بينكم رحمة ومودة على وجعل بينكم مودة ورحمة على ሁለቱ የተለያዩ ቃላቶች ናቸው። አሁን ትዳር ሲገባ የሆነ ሰው አይታችሁ ከሆነ አንድ ሁለት ዓመት ፍቅር በፍቅር ነው አይደል? 6 ወር ደግሞ አናገረን በቃ ፊቱም ወደሷ ነው፣ ሲመለስም ወደሷ ነው፣ ሲሄድም ወደሷ አይክም። 6 ወር ሁሉ የሚያወራው ስለገባበት ቤት ነው። አሁን አብዱራህማን ቋንቋ ቢቀይር እንዳይገርማችሁ ማለት ነው። ይመክራቸዋል። በቃ ቁጭ አድርጎ የማግባት ፈዳኢል ፈራራቱ ኒካህ ወፈዳኢሉ ኒካህ በቃ ያለው ነገር በሙሉ የሚዘረዝር ለምን የፍቅር አመታት ናቸው እነዚህ። ከዛ በኋላ ግን ኃላፊነት ይመጣል አይደል? ልጅ ይመጣል፣ ፓምፐርስ ይመጣል አይደለም? ሽንኩርት ድንች ኪሎ ይጨምራል፣ 3 ይኮናል፣ 4 ይኮናል። ኃላፊነት አለ፣ መውጣት መግባት አለ። ያኔ ምን ያስፈልጋል? አንተ ትብስ አንቺ ትብስ መባባል ያስፈልጋል። መከባበር የሚባለው ሀያት ይመጣል። የዋለችልህን ውለታ የሰጠችህን ስጦታ እየቆጠርክ በመከባበር ውስጥ ነው የምታልፈው ማለት ነው። እሱን መርሐባ መርሐባ። እሺ አላ ይተሃል። ይህ የአላህ ተአምር ያለበት ቤት ነው። በጣም የሚገርመኝ ነገር ግን ልንገራችሁ፣ ከዚህ በጣም የባሰው ነገር አላህ Subhanahu Wa Ta'ala ስለ ትዳር የተናገረባቸው የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነትን ያወራባቸው የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ።
ድሮ ልጆች ሆነን ትምህርት ቤት እያለን ትምህርት ቤት ለምንድን ነው የምትማረው? ለምንድን ነው የምትሰራው? ለምንድን ነው የምትኖረው ሲባል ምን ይባል ነበር? መሰረታዊ አስፈልጎቶችን ለማሟላት እንላለን። የሰው ልጅ መሰረታዊ አስፈልጎት ምንድን ነው? ምንድን ነው? መጠለያ፣ ቤት፣ 1 2 ምግብ፣ ምግብ፣ መጠለያ፣ እሺ እና ልብስ ማለት خلاص። አሁን የቁርአኑ ንግግሮች በሙሉ አስተውሉና አልመልሳችሁ። ምን ማለት ነው? በዓለም የዩናይትድ ኔሽን ታውቃላችሁ፣ ዓለም የሀገራት ህብረት ማለት ነው። በዩናይትድ ኔሽን ቋንቋ መጠለያ፣ ምግብና ልብስ የሌለው ሰው መናጢ ድሃ ነው። ምንድን ነው መናጢ ድሃ? ድሃ እኮ ነው፣ መናጢ ድሃ ነው። በቃ ታች ነው ያለው ማለት ነው። ከድህነት ወለል በታች ነው የሚኖረው። አላህ ሱብሓነሁ ወተዓላ ሲያወራ እንዲህ አለ፣ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ። ከሱ የሆነ ተአምር ከእናንተ ከሆኑ ነፍሶች ተቃማሪዎችን ፈጠረ። ሊተስኩኑ ኢለይሃ እዚህ የተጠቀመ የቁርአን ቋንቋ ምን ይላል? ሊተስኩኑ ኢለይሃ አሰከን። አሁን አኹዘቱ ሚነ ሰከን። ሰከን ምንድን ነው? ቤት እኮ ነው። ምን ማለት ነው? ትዳር ማለት ቤት ነው እያለ ነው። አሁን አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ጓደኞ ወደ ኑሬ ቤት ወደ ሚፍታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት፣ ወዴት እየሄድክ ነው? ወደ ቤቴ ይላል። ወዲያው ነው የሚቀየረው። ወዲያውኑ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድን ነው ወዳጆች? ቤት ምንድን ነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰትር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨለሞብህ የሚታየህ እኮ ሂጄ ቤቴ ልረፍ ነው። አይብህ፣ ነውር፣ ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላህ ሊተስኩኑ ኢለይሃ አላሉ። ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ጅብሪል ዐለይሂ ሰላም በአድማሱ ሲታያቸው ቤታቸውን ይሮጡታል። ዘሚሉኒ ደፊሩኒ ሐዲስ ከዘልክ ቤት መሸፈኛ ነው ወዳጆች። ነውር መሸፈኛ ነው። ድካም መሸፈኛ ነው። መድረሻ ነው። አላህ ምን አለው? ቤት የሌለው ሰው ምንድን ነው ብለናል? ሜዳ የሚኖር ሰው ነው። ቤት የሌለው መጠለያ የሌለው ሰው ሜዳ የሚኖር ሰው ነው። ሁለተኛው ምንድን ነው አለን? መሰረታዊ ያስፈልጎት ምንድን ነው? ልብስ ነው። አላህ ስለ ትዳር ተጣማሪዎች ሲያወራ ምን አለ? ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ። እናንተ የእነርሱ ልብሶች ናቸው፣ እነሱ ደግሞ የእናንተ ልብሶች ናቸው። አየህ፣ ትዳር የሌለው ሰው ልብስ የለውም። ላጤ በነገራችን ላይ 40 ደቂቃ ነው መስታወት ላይ የሚቆመው እያስተካከለ ማለት ነው። ባለ ትዳር እሱ ይነግራቸዋል። ወደፊት ኤክስፒሪየንስ ጠይቁት። ልክ ሲወጣ እንዴት ነው የሚላት። አሪፍ ነው። ዓለም ሁሉ ቢቃወሙ በዛው ልብስ ነው የሚሄደው። አጃይብ ነው። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ። ልብስ ምንድን ነው የሚያደርገው? መጀመሪያ አውረትህን የሸፈነው ነውርህን የሸፈነው። ታውቃለህ፣ ራቁትህን ያየች ሚስትህ ብቻ ናት። ሌላ ሰው አይቷል? አይም ራቁትህን አውረትህን ያየች ሚስትህ ናት። አላህ እሷን ነው ልብስ ያላት። ያያት አንተን ነው ልብሷ ያለው። ነውር የሚሸፈነው እንደዛ ነው። ቤት ማለት ትዳር ማለት ሰው ነውሩ የሚሸፈንበት ቦታ ነው። ድክመታችን የማይጋለጥ ነው። የት ታውቁኛላችሁ? እኔ እኮ ሚስቴ እንደምታውቀኝ እኮ እናንተ አታውቁኝም። እዚህ ሳወራ ነው የምታውቁኝ። እሷ እኮ የምታውቀኝ ቦታ አውቃኝ ነው እንዳሉት ነው። እሷ እኮ ከፍ ዝቅ አድርጋ ስትናገራቸው ዳንኤል አወልን እንዴ ደረሶቻቸውም ምንድን ነው እንደዚህ የሚያቅለበልብሽ? እኛ እንደ ጎርፍ ምንከተላቸው ኢማምና ተዋት እሷ የምታውቀኝ ቦታ አውቃኝ ነው አሉ። خلاص ሌላ ቀልድ ይሄን አንተን አይመለከትም። ድሮ አምሳያው ስለሆነ ነው አብሽር እንስሳቶች ትልቅ ሰርግ ተደገሳሉ እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው
አንበሳ በተርታ ካገባ በኋላ በተርታ መደበ እንስሳቶችን። ቀጥሎ አጠገቡ ቀጣዩ ፈጣኑ ምናምኑ ወይ ድብ ነው ወይ ነብር ነው ወይ ምናምን ነው ያለ መደበ። በምድባቸው መሰረት መጨረሻ ተቀምጠዋል። አይጥ ታች ናት እና የጫካ አይጥ ሾለክ 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 እያለች መጣችና አጠገቡ ተቀመጠች። እኔ ማንም ባልደፈረ ምድር እንዴት ብለሽ አጠገቤ ተቀመጥሽ? አቦ እባክህ ከማግባቴ በፊት እንዳንተ አንበሳ ነበርኩ አለች። በኋላ ነው አይጥ ወጣለች። አላኩል ያህል ማንም አያቀንም። የሚያቀንን ነውራችንን የሚሸፍኑትና የሚያኖሩ እነርሱ ናቸው። አንተም የነሱን ነውር ነው የሸፈንከው። ልብስ ነው ልብስ የለውም ማለት ነው አይደል? አይ ሶስተኛው ምንድን ነው? ሪዝቅ ነው። አላህ ምን አለ? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم. አጋቡ አለ። ሴቶቹንም ወንዶቹንም ያልቻሉትን ትዳር አጋቡ አለ። ድሆችም ቢሆኑ አላሁ ሱብሓነሁ ወተዓላ ያብቃቃቸዋል። ትዳር ሪዝቅ ነው። በሌላ ቋንቋ ትዳር ማለት መሰረታዊ አስፈልጎት ነው። ትዳር የሌለው ላጤ መናጢ ጋር ነው ያልኩኝ እንዴ አላልኩም? ረሱላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሻሪ ኢማም አልገውጣ ይላል ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን ማለት አረ ምስኪን ነው ምስኪን ሶስት አንዴ ባል አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አይ ዘካታን እንዲሁም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ዛመተረባ ማለት ነው። ምስኪኑ ዛመተረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው መናጢዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ ረአቱን ወንድ ነው ሚስት የሌለው አሉ ወይ ካነ ከቲረን ማለት ያለው ገንዘብ በጣም ብዙ ቢኖረው ማለት አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ማለት ረሱላህ ምስኪን ነው አበቁ የረሱላህ አላው ወምስኪነቱን ምስኪና እሷ ምስኪናት እልም ያለች ምስኪናት አሉ መርአቱ ለይሰ ለሃ ዘውጅ ሴቲቷ ባል የሌላት እንደሆነ ወይ ከነት ከቲረተን ማሊ እንደው ገኒየተን ሙክቲራ ብትሆን እንኳን በቃ እልም ያለች ሀብታም ብትሆንም እንኳን ላጤ ማለት አብሽራሪ ላጤ ማለት በቃ የነጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስቦ ሊደጎ የሚገባ ምስኪን ማለት ነው። ምንም የለም። አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይህን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ይበላ ነው። አብዱራህማን በጣም ፍርፍር ነው። ታዝቻለሁ አብዱሪ እውነት ነው አይደል? እውነት ነው። መታወቅ እኮ ነው። ከወዳጅ ጋር አብራት ሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል። ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? እኔ እንደዛ ነበር ናፍሽ ኩርማን እንጀራ እንደዚህ ለሁለት ነው ፍቅር ያጠግባል ማለት ነው። አላየታል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው። ወደ ትዳር ዓለም ሲገባ ሰውየው በአንድ ጊዜ ባለጸጋ፣ የቤት ባለቤት፣ የልብስ ባለቤት፣ በአንድ ጊዜ የሪዝቅ ባለቤት አላህ ያደርገዋል። ለዛ ነው ረሱላህ ተዘወጁ ልወዱድ ወሉድ ስታገቡ ያማረችላችሁን ቆንጆዋን ብዙ የምትወልደውን ወደ እናንተ ዘንድ ተወዳጅ የሆነችውን ፈኢኒ ሙካፊሩ ልአንቢያ ቢኩም የውም አልቅያመት የቅያማ ቀን እኔ ከነቢያቶች ጋር በእናንተ ቁጥር እፎካከራለሁ። መውለድ ዘርን ይቀጥላል፣ ክብርን ያጎናጽፋል። ያላገባ ሰው በኢማም አቢ ሐኒፋ መዝሀብ ያላገባ ሰው ለምስክርነት አይበቃም። ተጠልቆ መስከር አይባልም። ላጤ ተብሎ አያውቅም። ሊጨምር ሰላት አይመራም።
እንዴ አሳውሪ ነው ጉዳይማ እንዴ ምን ብሎ ይማራ ሰዎቹ አለባበሱ ይቀየራል፣ የሚያደርገው ልብሱ ይቀየራል ማለት ነው። ዝም ብሎ አይሄድም። የሚሆነው ነው የሚለብስ አግቡ ለማለት ያክል እንደማንም ትዳር በዘመናችን ያለው አስከፊ ማንነት ለመቋቋም እስልምና ያመጣው ብቸኛ መንገድ ነው። በዚህ ዘመን ሰዎች በዝሙት በዘመኑበት፣ በዝሙት በሰለጠኑበት፣ ዝሙት ቄንጠኛ ንግግሮች ተሰጥተውት ዝሙተኝነትና የዝሙት ባልተቤትነት በአማሩ ቋንቋዎች ተሞሽሮ በሚወራባቸው የማህበራዊ ሚዲያ መድረኮች ስለ ትዳር የሚወሩ ቋንቋዎች በቀነሱበት ማለት ነው። አሳፋሪ በሆነበት ሰዎች ወደ ትዳር እንዳይቀርቡ ሳንካ የሆኑ ብዙ ጉዳዮች በተደረደሩበት መሃሩ በለው ላጤዎችን ታዛላል። እነዚህ ሁሉ ነገሮች በሆኑበት ስለ ትዳር ማውራት፣ ለትዳር መኖር፣ ይህንን ማበረታታት በዚህ መልኩ ደግሞ አላህ ሱብሓነሁ ወተዓላ በሚወደው መልኩ ረሱላችን ሰለላሁ ዐለይሂ ወሰለም ሱና በተጠበቀበት መልኩ ከፈሳድ በጸዳ መልኩ ለሌሎች አርአያ በሆነ መልኩ ትዳርን ማከናወን ደግሞ መመረጥ ነው። አላሁ ሱብሓነሁ ወተዓላ አይታችኋል ትዳሮቻችን መልካቸውን በምን መልክ እየቀየሩ እንደሆነ፣ ትዳሮቻችን በምን መልኩ እያፈነገጡ እንደሆነ። ለዛ ይሄ አፈነገጠ ትዳሩ ስለመግባት እንኳን አባትና እናት ቤተሰብ ደግሞ የሚያመጣው የቅድመ ሁኔታ ብዛት ልክ አልባ በሆነበት ምን አለው ስንት አለው ወዴት ነው የሚሄዱ ወደዛ ነው ቀለሙስ በምንድን ነው የመጣው በእግሩ ነው በእጁ ነው በመናምን ያ ኺኒ ለሙስና አልመጣሁም እኮ ልጅ ለአላቀባ ነው خلاص የዋልክላትን ውለታ ተቀብዬ ካንተ ወስጄ የመጣሁት። በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ትዳር ውስጥ ሁለት መሰረታዊ ነገሮች መረሳት የለባቸውም። ትዳር ውስጥ ላሉ ሰዎችም ጭምር ለማስተላለፍ ያክል ነው መልእክቴን መቼም ላጤ ተደበደበ ብዬ ነው። ትዳር በወንዶች በኩል ሁለት ነገር ይፈልጋል። የመጀመሪያው ችሎታ ነው። ሁለተኛው ታማኝነት ነው። ምንድን ነው ያልኩት? ችሎታ ነው፣ ታማኝነት ነው። ችሎታ ሁለት ነገር ይይዛል ወዳጆቼ፣ ኃላፊነትና ትዕግስት ይይዛል። ታማኝነት ሌላ ጉዳይ ነው፣ ብቻውን የሚቆም ነገር ነው። ከየት መጣ ካላችሁን ታስታውሳላችሁ? ለሙሳ ዓለይሂ ሰላም የነበረውን ታሪክ እነዛ ሁለት ሴቶች ያጠጡ መጥተው ውሃ ሊቀዱ መጥተው የሚያጠጡ ጡንቸኛና ፈርጣማ የሆኑ ወጣቶች ጉድጓዱን ከበውባቸው ማጠጣት የከበዳቸው ጊዜ ሙሳ ዓለይሂ ሰላም እነዛን ሴቶች አግዘው ውሃ አጠጡ። ቤታቸው ሲመለሱ ምናሉ? አባታችን ኢነ ኸይረ መን ኢስተእጀርተ አልቀዊዩል አሚን አሉ። ይህንን ሰውዬ ወደ ቤታችን ያመጣልን እንደሆነ ያመጣው ሰው ቀውይ ነው አሉ። ቻይ ማለት ኃላፊነት መሸከም የሚችል ማለት ምን ማለት መሰለህ አብድር? ከዛሬ በኋላ ማለት ነው 2 ኪሎ ሽንኩርት፣ 1 ኪሎ ድንች፣ 1 ኪሎ ቲማቲም ይዘን ወደ ቤት የምትገባው ካፌ አትበላም ማለት እኮ ነው። خلاص እቺ ማሰብ ማለት እኮ ቤት ተቀብዬ በኃላፊነት ያመጣሁት ሪዝቅ ነፍስ አለ ብሎ ማሰብ፣ ጊዜ መስጠት፣ ከጓደኞች ጋር እስከ 4 ሰዓት የነበሩ ምሽቶችን አቋርጦ 30 ደቂቃ 1 ሰዓት 2 ሰዓት ከሚስት ጋር ኢንጆይ ማድረግ፣ ማውራት፣ መጫወት ረሱላችን ሰለላሁ ዐለይሂ ወሰለም ለዚህ ከበቂ በላይ ምሳሌ ናቸው። ሚስቶቻቸውን ያጫውቱ ነበር ብቻ ሳይሆን በእሳቸው ላይ ሚስቶቻቸው ይጫወቱ ነበር። ወጥቶቹ ሲጣሉ በመሃል ሆነው ከዚህ ቦታ ላይ ሊጣንስቶ ፊታቸውን ይቀባቸዋል። በዚህ በኩል ያሉት ሲከላከሉላቸው ረሱሉላህን ይቀባቸዋል።
አኺና ዝም ብሎ ሮማንቲክ ላይፍ ምናምን ሲባል ድሮ የሌለ እንዳይመስል ማለት ነው። የአላህ መልእክተኛ እንደዚህ ነው። ምግብ መጥቶላቸው ቤታቸው እናታችን አይሻ ፊት ለፊት ከማን ቤት ነው የመጣው አለች። እሷ ቤት ነው። አይ ከዛችኛዋ ነው ተባለ። ተነሳችና የያዙትን ሳህን ማለት ነው ከእጃቸው ላይ ጣለ። ወደቀ። ረሱላህ ምን ታደርጋለህ አንተ? በጥፊ ትራታለህ። ረሱላህ ሰብሰበ ጋራቱ ነው። እናታቸው ቀናቻል። ይዘልላ ጥሩጣ ይዘውታ የአላህ መልእክተኛ በቂ እስትግፋር እንዲያደርጉ ታዘው መልእክት ሲመጣላቸው በሌሊት ሲሄዱ የትኛው ቤት ሊገባ ነው ብላ ተከታተለቻቸው። ከኔ ወጥቶ ማለት ነው። አስተውሎታቸው በቂ ነው። ረሱላህ ሰለላሁ ዐለይሂ ወሰለም እያዩት ተመልሰው ሲመጡ ዞራቸውን ስታቂ እየሮጠች መጣችና ገብታ ተኛች። እናታችን አይሻ ገብታ ውስጥ ተኝታ ታለከልካለች። ያው ሩጫ አላል ምን ነው አለከለክሽ ሳሏት ያው ከየት እንደመጣች ይታወቅ ነበር። አንተ ብትሆን ምን ትላለህ? ምንድን ነው አታምኝ? የምን መከታተል ነው? ካሜራ ወደ ቀናናሽ ምናምን የምትባል አራየት ረሱላህ ሰለላሁ ዐለይሂ ወሰለም ከምር እኮ ነው ማበይና አስሐቢሂ ሆነው ራቅ ብለው ቀርተው ከኋላ ከእናታችን አይሻ ጋር ሩጫ ይወዳደራሉ። ምን ያስፈልጋል ማለት ነው? ተመለስ ብለህ ጊዜ መስጠት ያስፈልጋል፣ ማጫወት ያስፈልጋል ምናምን አለው ማለት ነው። ይሄ ነው ህይወት። ይሄ ህይወት ከተጠበቀ ትዳር ይቆያል። ቀጠለ አልቀዊ ኃላፊነት አለበት፣ ታጋሽ መሆን አለበት። ሴቶች ማለት እንደዚህ የጎን አጥንቶች ናቸው። ትንሽ ጣናም ይላል አይደል? በታቃር ምን ይሆናል? ይሰበራል። ስለዚህ በትራስ ጨርቅ ልትጣላ ትችላለህ። ትራስ ጨርቁ አረንጓዴውን ብቻ አይ እዚህ ጋር የሚያምረው ሰማያዊ በነጭ ነው ትላለህ አንተ። አይ እሷ ቡኒ በምናምን ነው ትላለች። ማለፍ ያስፈልጋል ወዳጅ። ሰማያዊ በነጭ ካልሆነ ብሎ መጋጠጥ አያስፈልግም። ማለፍ አለብን። ካላለፍክ ከነርሱ ጋር መኖር ይከብዳል። ትዕግስት ያስፈልጋል። ማለፍ ያስፈልጋል። ወከዛሊከ ሴቶቹም በዛው ልክ ማለፍ አለባቸው። አልቀዊይ ማለት ይሄን ነው። አልአሚን ማለት ባጣቸው ጊዜ ርቃቸው በሄድክ ጊዜ የምታስብላቸው ወርደ ለነሱ መልካም ነገር የምትመኝ መልካም ቤት እንዲኖር መልካም ትምህርት እንዲያገኙ ልጆች መልካም ቦታ ላይ እንዲደርሱ የምትተጋ ቤት ባልተቤት ልጆች እንዲያድጉ የምትጥር ወንድ መሆን ማለት ነው። እውነት ነው። አባት አይደለም ጥቁር ወደ ነጭ እስኪቀየር ነው ለቤቱ ይሰራል። ይህንን ማንነት መኖር ማለት ነው ትዳር ማለት። ሴቲቷ ምን ያስፈልጋታል? አንድ ነገር በቂ ነው ብያምናለሁ እኔ በግሌ። አላሁ ሱብሓነሁ ወተዓላ ያችን ሴት እሺ ጥሪው ስትባል ኢነ ኸይረ መን ኢስተአጀርተ አልቀዊይ አሚን ያለችውን ሂጂና አንቺ ሙሳ ዓለይሂ ሰላም ስትባል እንዴት ነበር የተራመደችው? ከጀርባ ሆና መንገድ በድንጋይ እየጠቆመች አይደል ሄደችው? አላህ ምን አላት? ተምሺ አልስተህያኢ አላት። በሀያ የምትራመድ ሴትን ተመልክቷል። ሴቲቷ የሚያስፈልጋት አንድ ባህሪ ነው። ምንድነው? ሀያ ነው። ቁጥብነት ማለት ነው። ቁጥብነት አለመንቀልቀል ማለት ነው። የተቸገረው እንደዛ ሁሉም የሶሻል ሚዲያ አሁን ብትመለከቱ ምንድነው ያለው? ሀያ የጠፋበት፣ ቁጥብነት የሞተበት፣ ዋጋ ያጣበት፣ ሁሉም ነገር ሚዲያ የተጋለጠበት ህይወት ማለት ነው። ሁሉም ነገር አላህ ግን ያቺን እንስት የገለጻት ተምሺ አልስተህያኢ خلاص ሀያዋን ጠብቃ የምትጓዝ ናት። ጨርሻለሁ። ባረከላሁ ለኩም ወባረከ ዐለይኩም ወጀመዐ በይነኩም ፊ ኸይር። አላህ የተባረከ ትዳር ያድርግላችሁ። ይሄ ትዳር ዘልቆ በልጆች የተከበበ በኢማን የተሞላ በአፍያ የተሞላ በሪዝቅ የተሞላ ሳሊሖች የሚወጡበት ዲንን የሚኻድሙ ልጆች የሚወጡበት እኛም ኸይር የምንመላለስበት ኸይረኛ ቤት ነው ብለን የምንጠቁመው ቀኑ በብርሃን የተሞላ በቲላወተል ቁርአን የተሞላ ሌሊቱ ለአላህ በመቆም የበራ ቤቶች እኮ አሉ። ብርሃናቸው በሰማይ ሲታይ የማይጠፉ ቤቶች ታውቃላችሁ። ብርሃናቸው በሰማይ ሲታይ አይጠፉ። الشيخ مصطفى مشهور
አንድ ወቅት የተናገረው ንግግር በጣም በአእምሮ ውስጥ ያቃጭላል። ምን አለ መሰላችሁ? እንዴት ነው ቤታችሁ ውስጥ በርግጥ እሱ አይደለም ስለሱ ድርጊት አፎን ልጁ ነው የተናገረችው። በጣም ይቀርታል። የአባቷን ባህሪ ስትናገር ቤታችንን ለሶስት ይከፍለዋል አለች። በመጀመሪያው 1/3 እኛ እንተኛለን፣ ከዛ እሱ ይቆማል አለች። በሁለተኛው 3ኛ እናቴ ትነሳለች፣ እሱ ይተኛል አለች። ሁላችንም በ3ኛው ፊቱል አኺር ማለት ነው ይቀሰቅሰናል፣ ሁላችንም እንቆማለን አለች። አንድ ቀን ጨለማ ሆነ አያውቅም አለች። ያ አይነት ቤት ነው የኢማን ቤት። እንደው እንኳን ሙሉም ባንቆም ግማሹ ቢቆምበት አይደለም 1/3 የሚቆምበት ቤት መሆን አለበት። እንደዚህ አይነት ቤት አላህ ይወፍቃችሁ። በኢማን የበራ ቤት አላህ ይወፍቃችሁ። የተባረከ ቤት አላህ ያድርገው። የዘለቀ ትዳር እኛ የምንወደው የምናስወድደው በሰዎች የምንጠራበት ይኸው ምሳሌያችሁን እዩ የምንልበት ቤት አላህ ያድርገው። ለከተማዋ ምሳሌ እንደሆነ ሁሉ ለሀገር ምሳሌ ይሁን። አላህ በረካ ያድርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።